fi maatiin ijoo obsuu isaatiin kanaafidhaan immoo obsuu keessaniitiin jedhe duukaa bu'oota isaa gooftaan keenya yoggaa barsuus በመታገሳችሁ ምን ታገኛላችሁ? ነፍሳችሁ ታገኛላችሁ። obsuu keessaniitiin lubbuu keessan argattu waaqayyo qoomsattanii olaatu beeyyamasaan ufaa ta'u. Iyyoot ni obse. Iyyoot addunyaa kanarraati qabeenya baay'ee qaba ture. Sooressa ture. Horii qaba, qarshii qaba, re'oota qaba, fardeen qaba. Iyyoot በዚህ ምድር ላይ ሀብታም ነበር። ፈረሶች አሉት፣ ከብቶች አሉት፣ ገንዘብ አለው፣ ልጆች አሉት። በጣም የከበረ ሰው ነበር። ነገር ግን ሰይጣን እግዚአብሔርን ጠየቀችና ፈተነችው። አያችሁ፣ ሰይጣን እኮ እግዚአብሔርን ጠይቃ ትፈትነናለች። ፈተና እንወጣዋለን ብላ የምታስበውን ነገር ትፈትነናለች። ኢዮብ ከኔ ጋር ከሆናችሁ ኢዮብ ዛሬ ስሙት፣ እንደ አዲስ ነው ቃሉ። በቃ ኢዮብ ሀብታም የነበረው ሰውዬ፣ የከበረ ሰውዬ፣ ስንት ሎሌ ያለው ሰውዬ፣ ስንት ልጆች ያለው ሰውዬ፣ ልጆቹም አለቁበት፣ ከብቶቹም አለቁበት፣ እራሱም ተላ። እግዚአብሔርም እንደረሳው ባለቤቱም ወተወተችው። እግዚአብሔር ረስቶሃል፣ አንተ ዝም ብለህ እግዚአብሔርን ትለምናለህ፣ እግዚአብሔርን እጅ ዝም ብለህ ትጠብቃለህ፣ በቃ እግዚአብሔር አንተን አያውቅህም ብላ ባሳሰበችው ጊዜ አይደለም መልሰ ከማን ነው አለ? ከእግዚአብሔር ነው አለ። ዋጠኞትና ከዝትና ኦብሳን ጋበችው አርግተን እዩ ከናፍዳችሁት ማጀዳ ወጥቶ በጣም እጅግ በጣም ደስ የሚል በዚህ መጽሐፍ ላይ ኢዮብ እንደታገሰ ሰምታችኋል ይላል። ትዕግስት ኢዮብ እንደታገሰ ሰምታችኋል። ጌታ እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነውና ኢዮብ እንደታገሰ ሰምታችኋል። ኢዮብ ኦብሰሳጋ ቃልሳ ኒራመ ኢጆሌን ሳኒዶማኒ ሰይጣኒ ባየ ሰቆርተ ቀበኛ ሳኒዳበ ከያሳኒ ዳበ ከያተኛ ዳብነ ወጣ። እርግጠኛ አንዳንዶቻችን እኮ ጤና ስናጋብን እንደሆነ ነገር ስንሆን ቶሎ መልስ ከእግዚአብሔር ቤት ሳናገኝ ቀርና ወደ ጠንቋይ ቤት እንሮጣለን። ሌላ ነገር ይሆንልኛል ብለን እናስባለን። ነገር ግን መኖራችንም በእግዚአብሔር እጅ ብለን ማሰብ አለብን። ብንታመምም ብንራብም በቤቱ መሆን አለበት። ሌላ ቦታ መሄድ የለብንም። ኢዮብ ሌላ ቦታ አልሄደም። ወደ ጠንቋይ ቦታ አልሄደም። ሀሳቡን አልሸረሸረም። የእግዚአብሔርን መልስ በትዕግስት ጠበቀ። ከዚያ እግዚአብሔር የሚምርና የሚራራ አምላክ ነውና እግዚአብሔር አምላክ ኢዮብን አሰበው፣ አጸደቀው። አምላካችን የተመሰገነ ይሁንልን። አሜን። ለዚህ እኮ ነው በዚህ መጽሐፍ ላይ ስትመለከቱት ኢዮብን የማረው አምላክ ሩህሩህ መሆኑን የሚገልጽልን ማለት ነው። በገላትያን 5 ቁጥር 22 ላይ ገላትያን በቆና ሻን ለኮሰ ድግደሜ ለመራቲ ኦቶ ኢላልተኒ አርገባችራቲ። ስለ ትዕግስት የታገሱትን ብዙ ሊገልጽላችሁ ይችላለሁ። ነገር ግን ጊዜ የለንም፣ አይበቃንም። ቅድም ብያችኋለሁ። ይሄንስ በጣም ምስጢራዊ የሆነ ርዕስ ነው፣ ግን ደግሞ ጊዜ የለንም። መጠቅላይን ኮን ባጥስ ነው ከመረቹ ደንደኙ እቺቲ ጉዳ ከነፍከ ይሳቀበ ተረ ገሩ የሮም ቀብ ነው አንተ ገባስ መንስንቲማ በቆና